እኔ ሳውረው አላፍርም። ገብቶሻል? እኔ ሳውረው አላፍርም። አንቺ ሴስሽ የተቀደደውን እንትንሽን ጡትሽን አውጥተሽ ስትልክ ያልተሸማቀቅሽ እኔ ሳውረው ለምን ፈራለሁ? ለምን አፍራለሁ? ስምሽን አላጠፋውም። ባጠፋም እንኳን አጠፋው። እናንተ ስትዘልፉና ስትሳደቡ ስም አላጠፋችሁ። እኛ ስንናገራችሁ ግን ስም ያጠፋ ነው። እንኳን አጠፋው ክሰሽ ነኝ። ግን የሚያናድደው ነገር ምን እንደሆነ ታውቂያለሽ? ለኔ ብለሽ ፎሬቨር ዲፖርት ተደርገሽ ልትወጪ ነው። የታባሽ ልትኖሪ ነው? ያኛውም ሰውዬ እንደሆነ ከወደ ጀርመን ገብቷል። የጋብቻውም የምኑም እንዴት ልትሆኚ ነው? ማለት እዚህ መተሽ እንዴት ልትሆኚ ነው? ይሄንን ፈረስ ፊት ይዘሽ ማለት እንዴት? በፊልተር እኮ ነው ሰው የለመደሽ። እሱ አትለመጅም። በፊልተርም ትጨንቂያለሽ። በነገራችን ላይ በፊልተርም ትጨንቂያለሽ። ፊልተርም ማርገሽ ትጨንቂያለሽ። በአካል ደግሞ እርግጠኛ ነኝ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ምክንያቱም ያንን ፎቶ የታየው ሰውነት አቋም በአካል ሲመጣ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ኦ ማይ ጋድ ጂሰስ ክራይስት ብሎ ሰው ይሮጣል። ጂሰስ ክራይስት ኦ ማይ ጉድነስ ጂሰስ ክራይስት ጋድ ፕሊዝ ሄልፕ ሚ ጋድ እርዳኝ ብሎ ያስሮጣል። ያን ሰውነትና ያን ፊት ርዝመት ፈረስ የሚጋልብበት ፊት ይዘሽ እዚህ ሀገር መጥተሽ በት ብለሽ እንኳን አትኖሪ። እዛው በኢንተርኔትሽ በት እያልሽ ትኖሪያታለሽ እንጂ ሶ ምን አባሽ አንቺ ያልተሳቀቅሽ እኔ መጥቼ ስናገር መሸማቀቀው ምን ለሚያሸማቀቀኝ? ስራሽ ነው የተናገርኩት ነሽ ስለሆንሽ ባቶኒ ደግሞ እኔ ራሴ ነኝ አጀንዳዬን ሁሉ ብር አውጥቼ ልደት ያከበርኩት። ይሄን ሁሉ ብር አውጥቼ ያከበርኩት ምንድነው? ልደቴን ያከበርኩት ኢሹ ፈልጌ ነው ያልሽው ብለሽ የተናገርሽው ራሻለሽ እንዴ? እንዲለቀቅልሽ ለሰዎች ይላክሽው ፈልገሽው አይደለም? ታዲያ ምን ነው ተናደርሽ? እርስ በርሳችሁ ይኸው እኮ ትናንትና እኮ ያቺ ሰርጀሪዋም እኮ ተናገረች እኮ ያንተ ሚስጥር አለኝ ስም ያልተጠራውን ሰው ሁሉ ስም እየጠሩ ጋይስ፣ እስኪ የታዘባችሁት ነገር አለ? ሚስጥር አለኝ እርስ በርሳችሁ በሚስጥር ተያይዛችኋል። ስለዚህ የሆነ ነገር ስትባሉ አሁን እኔ ወደ እስራኤልም ያለው ነገር አለ ብዬ ስናገር ወዲያው መጥቶ ሜሽን ስም አደረጉ። የምሬን እኮ ነው ወዲያው ማለት ነው። እኔ ስም የጠራሁት ሰው አለ። ከእስራኤልም ሰምተናል አለን ተልኳል። ከእንደገና ደግሞ ስለ ጸሎቱም ሰምተናል። ጸሎት አድርገን በእጅ ያስገባልኝ የሚለውን ታሪክ ከነ ቪዲዮ ሲወራ ይዘናል። ብዙ ነገር አለ። የዚህም ሰውዬ አለ። አረ ብዙ ታሪክ አለ። ይሄን ሁሉ ይዘን ነው እኛ ያወራን። ዝም ብለን አይደለም ያወራነው። ከዛ መጥሽ ደግሞ እንደዚህ ብለሽኝ እንደዚህ እንኳን አልኩሽ እከታም ጨምላቃ ስትንዘላዘይ ነው የተለቀቀው የላክሽው እንጂ አይደለም ወይ የቀረጸሽ ሰው ነው አይደለም። እና ደግሞ ለብዙ ሰው ነው እንደ ላክሽው ለብዙ ሰው ነው እንደ ላክሽው የምር ለብዙ ሰው ነው እንደ ላክሽው። ምን እንደዚህ አምጨረጨረሽ? ከዛም ደግሞ ትመጡና ዩቲዩብ ነው ሁላችሁ ነው ዩቲዩብ በየትኛው ፊትሽ? ዩቲዩብ ለመምጣት ፊት ይጠይቃል። ባይዘው ዩቲዩብ ለመምጣት ፊት ይጠይቃል። ይሄ የማይደፈርና የማይለመድ ፊት ይዘሽ በዩቲዩብ ልምጣት ያለሽ እንዴ? በቲክቶክም በፊልተር ተጨንቂያለሽ አይደለም? ዊዛውት ፊልተር ፈረስ ፊት ስታስጠላ ምን አይነት ምን ልበላት ጋይስ? እኔ ምን ልበላት? ጌታን ምን ልበላት? እኛ አቀናብረውብኝ ይሄ ያለው አለመሆኑን ቴዲ ነገርሽ አይደል እንዴ? ቴዲ ነገርሽ። ሁሉም ተናገሩ፣ ሁሉም እኮ ተናገሩ ይሄ ያለመሆኑን። ከዛ ፒአይ እየተቀነበረው ምን ሆነ እኮ እንደዚህ እንዳይዘጋብኝ እንጂ እንደዚህ አድርጌ አሳያቸዋለሁ። እኔ ለቋለሁ። አንቺ ለምን እስካሁን አለቀቅሽው? ለደጋ እንኳን የኔ ሆኖ ምንድነው ይባል እንኳን አይሁን የኔ ይሁን እና እንደዛ ብዬ መጀመሪያ ስናገርሽ ምክንያት አለኝ ስለማለቅ እኔ ኤአይ እንደዚህ ኤዲት ሰርተው ብዬ ስል ውሸት እንደሆነ ወይም ደግሞ በኤአይ ኤዲት እንደተደረገ እንደሚረጋገጥ ስላልባተትኩኝ ስላላወቅኩኝ በሰዓቱ ደንግጬ ነበር። ከዛም በኋላ ግን በኤአይ የልጅቷ ቪዲዮ እና ፎቶ ሲወጣልኝ ተረጋጋሁ። ነገርኩሽ እና እኔ እንደዚህ ያልሽኝ ይመጣል። አንቺ እኮ ሲጀመር ራስሽን እንዴት እንደምትመለከች እኮ ነው የሚያናድደኝ። ፖፖ ራስሽን እንዴት እንደምታይ እናቴ የሊያ እኩያ ናት ብለሽ ሚዲያ ላይ እናቴ ትሙት ብለሽ ስትናገሪ እናትሽን እንደወቅሳት ያደረግሽኝ ራስሽ።
እናትሽን አምጥተሽ ሚዲያ ላይ ያስለቀሽ ልጄ እንደዚህ አታረግም ብላ እናት ስትመሰክር ለእናትሽ መልስ የሰጠሽው ራስሽ። እኔ ስናገር ደምሽን ነው ማፈለው አይደለ? አይ ነው አንቺ አረብ ሀገር ሆነሽ ስትሸረሙጭ ገላሽን ስትቸበችቢ ያልሽኝ የሆነ ቪዲዮ ላይ ትላንትናው ቪዲዮ ላይ እኔ ሰው ቤት ስሰራ ነበር አልሽ። እኔ ስሸረሙጥ እኔ ስቸበችብ አንቺ ማዳም ቤት ስትሰሪ ነበር አይደለም? አሁን ምን አርጉ ነው የምትይው? የሚከስሰው ባይዘው ሚዲያ ላይ ያወራ ልቡና አቅሙ ካለሽ ነይና ክሰሽ። ልቡና አቅሙ ካለሽ በተቀረ ለእንዳንቺ አይነት ዘልዛላ፣ ለእንዳንቺ አይነት ቅሌታም፣ ለእንዳንቺ አይነት ባለጌ ሴት እኔ በዚህ ጋር ገብቼ እንፍጣ። መጀመሪያውኑ ስትዝረከረኪ አትጠነቀቂም ነበር? የምሬን ነው። ስትዝረከረኪ ስትልኪ ምናምን ተይኝ በእናትሽ። አንቺ ለምን የለም መኪና ውስጥ ነው ማርያምን ደክሞኛል እንዴ በጣም እኮ ደክሞኛል። እግዚአብሔር ምስክሬ አልገባሽም እኮ ቪዲዮ ላይ ወይኔ ቱቱ እናቴ ትሙት። እኔ እኮ ሰላም እግዚአብሔር በጣም ነው ከደከመኝ በኢየሱስ ክርስቶስ ምን ይቆጥ በጣም ሆዱሜ ምን ይልቀብ አልፈልግም። 94ቱ ጠፍቷል። እረፊ አላልፍም። እረፊኝ ዘንድሮ ቱቱ ኪዳነ ምሕረትን ጣላኝ እኮ ሰርሽ ወስድሽ አራስ ስትሽም ይሄ ሁለት ብቻ ነው ማርያም ነው እየደባለኩ ባይዘው እየደባለኩ ነው ጠበቀው ነው 94 በሱ ብቻውን አርጋው አልቀባም በእናትሽ ግን ያስታውቁ ነው እንዴ እኮ ስለምታዩ ነው በፊልተር ላርግበት ምን እስኪ አምጪ ምንም ትችላልፈልገው እናትሽ ትቱ ደግሞ ታናደጂኝ ለማን ነው ላንቺ ወተት አስነክተቱታል ይልቃ እንዴ ታጠባ አይደል እንዴ ታጠባ መጣችሁ ካርለ ትቱ አንድ ሲኒ አምጪ። አይ ቆይ ጠጡ ትቱ ሰጣጭቡና ጋይስ ዛሬ የሆነ ሱቅ እያየን ነበር እና ሱቅ ልከፍት ነው ባይዘው ኬልሻዳይ አጠገብ ሂማኔር ቤት ኤልሻዳይ ልከፍታል አጠገብ ለአጠገብ እና እየመጣሽ አትደንፊ ንፍጣ ስታስጠላ ዝርክርክ እኔ ነው አልናደድም። በገዛ ሙሙዬ ዘፈን ስሩበት ጋይስ። ቆይ ለዩራ ብልክለታለሁ ዘፈን ስሩበት ጋይስ። በገዛ ሙሙዬ ምን አገባችሁ ብለሽ የለ እንዴ ታዲያ የዛኔ ስትለቂ በገዛ ሙሙዬ ብለሽ ያልተሳቀቅሽ አሁን እንዴት ያለሽ እንዴ ንፍጥ የምትጨንቅ ሴት ጌታ የምትጨንቅ ሴት ይሄን ሁሉ ነገር ኢንቨስት ላይሽ ላይ አድርገሽ የምትጨንቂ ሴት እቺ ምድር ግን ለክፎችና ለምድር ፊታቸው ለሚከብድ ሰው ብቻ ነው እንደምትሆነው ጋይስ። ፊታቸው ለሚቀል ሰው ግን ለምንድን ነው ኢዚ ላይፍ የማይኖርን ጋይስ? የምንድን ነው ጋይስ ግን ለምንድን ነው ፊታችን ለካሜራም ሆነ ለእይታ ቅልል የሚል ፊት ያለን ሰዎች ለምንድን ነው ግን ነገሮቻችን በጣም የሚገኑት? ፊታቸው ከብድ ግዝፍ የሚሉ ሰው ስታስጠላ ኮተታ። በሚቀጥለው ደግሞ ስለ ጸሎት ፕሮግራሙ እናወራለን። አሁን የሰው ስም አትጥሪ ባይዘው የሰው ስም አትጥሪ። ስለ ጸራሹ ስም ደግሞ ታሪክ ደግሞ ሌላ እንዳትጎረጉሪ። አቤት እናንተ ግን ታሪካችሁ ያልቅ ወይ ስንት ታሪክ ነው ግን ያላችሁ በየቦታው ነው እንዴ ታሪክ ያላችሁ? ቆይ በየቦታው ፑፑማ በስማም ስንት ቦታ ነው ታሪክ ያለሽ? ከስንቱ ጋር ነው ታሪክ ያለሽ? ታሪክ እዚህም ስትሄጂ የሷ ታሪክ እዚህም ስትሰሚ የሷ ታሪክ እንደዚህ ሀላ እዚህ ጋር የጸሎት ፕሮግራም ታሪኩ ጸሎት አድርጉልኝ ምናምን አለ እዚህ ጋር ያለው ታሪክ አላ ሙዚቃ ከፈች ዩቲዩብ እየሰሙሽ ነው ማርያምን እናንተ ነይታ